ዛሬ በውቢቷ የአራዳዎች መናገሻ ካሳንቺስ እጅግ ያማረና የተዋበ 4 ቤዝመንት ያለው G+23 ህንፃ ይዤላችሁ መጥቻለሁ። ይህ በምስሉ ላይ የምትመለከቱት ነጩ ህንፃ ማለት ነው ባማኮን ሪል ስቴት ይባላል። ባማኮን ሪል ስቴት ለ2 አስርት ዓመታት በባማኮን በኮንስትራክሽን ዘርፉ እጅግ ያማረና የተዋበ ስመ ገናና የሆነ ድርጅት ነው። አሁን ደግሞ በሪል ስቴት ዘርፉ ከዚህ በፊት በቦሌ ሚካኤል እና በቦሌ ሜጋ ያስረከቡት ሳይቶች ላብነት የሚጠቀሱ ናቸው። ሱቆችንና አፓርትመንቶችን የምናይ ይሆናል። ሱቅ ከ31 ካሬ እስከ 70 ካሬ ድረስ የመኖሪያ አፓርትመንቶች ደግሞ ከ104 ባለ 1 መኝታ እስከ 193 ባለ 3 መኝታ በብዙ ካሬ አማራጮች በ25% ቅድመ ክፍያ ከ3 ሚሊዮን ጀምሮ ማለት ነው። እነዚህም ቤቶችን ከኔ ጋር አብራችሁን ከቆያችሁ በደንብ የማስመለከታችሁ ሆነ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ወደ ቤቱ ይህ እየተመለከታችሁት የምትገኙት የባማኮን ሪል ስቴት ካሳንቺስ ጋር የሚገኘውን ሜን ሮድ ላይ የሚገኘውን ሳይት ነው እያያችሁ የምትገኙት። አሁን ግራውንድ ላይ ገብቼ ነው እያሳያችሁ የምገኘው። ግራውንድ ላይ ሱቆቹ እንዳልኳችሁ ግራውንድ አንደኛ ላይ እስከ 5ኛ ድረስ የሱቅ ነው የሚሆኑት። ከዛ ውጭ ከ6ኛ ጀምሮ እስከ 22ኛ ድረስ የመኖሪያ አፓርትመንቶች ናቸው የሚሆኑት። ከባለ 1 መኝታ እስከ ባለ 3 መኝታ ከ104 ካሬ እስከ 193 ካሬ በብዙ አማራጮች መሃል ላይ ብዙ ምርጫዎች ይኖራሉ። እሱንም በደንብ የምነግራችሁ ነው የሚሆነው እስከ ዋጋቸው ድረስ ማለት ነው። ከዛ ውጭ ህንጻችን ፊት ለፊት ይሄ የምትመለከቱት ደግሞ የመንግስት እንግዲህ እዛ አካባቢ ፊት ለፊት ላይ የነበሩትን ቦታዎች የልማት ተነሽ በሚል ካስነሳ በኋላ ይህ የምትመለከቱት ሰፊ ቦታ የሚያካልል ለመኪና ማቆሚያ የሚሆን ሰፊ ቤዝመንት ያለው ወደ 2000 መኪኖችን ፓርክ ባንዴ ማድረግ ይችላል ተብሎ የታሰበለት ቤዝመንት የሚሰራለት የቅርጫት ኳስ ግራውንድ ቴኒስ እና ሰፊ የኦሎምፒክ ስታንዳርድ የሆነ ስዊሚንግ ፑል እና ሌሎች ሰፋፊ ጂም እና ስፓ እና የልጆች መጫወቻዎችን ያካትታል ተብሎ እየተሰራ የሚገኝ ሰፊ የመንግስት ፕሮጀክት ነው። ከህንጻችን ፊት ለፊት ነው የሚገኘው እንደምታዩት። ስለዚህ በጣም ጥሩ ከባልከኒ ላይ በጣም መልካም የሚባል እይታ ነው ያለው። ህንጻው ሙሉ በሙሉ ወደዚህ ወደ ምስራቅ ሳይድ ወይም ደግሞ ወደ ጧት ፀሐይ የዞረና እንዲሁም ደግሞ ወደ ምዕራብ ሳይድ የዞሩ ሁለት አይነት ቤቶች ናቸው የሚገኙት። ይህንን በደንብ አስመለክታችኋለሁ። ይሄ የምታዩት በጣም ሰፊ ነው። ህንጻችን እንደምትመለከቱት በመጠናቀቅ ላይ ነው የሚገኘው። እነዚህን አፓርትመንቶችን በደንብ ነው የማስመለክታችሁ። እያንዳንዱ ቤቶች ሊቪንግ እና ዳይኒንግ ኪችን እና ቤድሩም እስከ ባዝሩም እና ስቶር ላውንደሪ እና ባልከን ይኖራቸዋል። እያንዳንዱ ቤቶችን በደንብ በጥልቀት እስከነዋጋቸው ነግራችኋለሁኝ። ለመግዛት ሀሳብ ፍላጎት ካላችሁ በደንብ እንድትከታተሉኝ ጠይቃለሁኝ። መጀመሪያ ወደ ሱቆቹ ስንመጣ ሱቅ አሁን ላይ እንደምታዩት የአሉሚኒየም እና የመስታወት ስራ በመጠናቀቅ ላይ ነው የሚገኘው። በቅርብ ስራ ይጀምራል። ስለዚህ የመግዛት ሀሳብ ፍላጎት ካላችሁ 3ኛ እና 4ኛ ላይ አሁን ለጊዜው ለሽያጭ ወጥቷል። ሌሎች ፍሎሮችም በተመሳሳይ የሚቀጥል ነው የሚሆነው። ግራውንድ ላይ 1ኛ ላይ 2ኛ ላይ፣ አሁን ላይ ግን 3ኛ እና 4ኛ ፍሎር ላይ ሱቆቹ እንደነገርኳችሁ ከ31 ካሬ ጀምሮ እስከ 70 ካሬ ድረስ እየሸጥን ነው የምንገኘው። ኢንተረስትድ ከሆናችሁ በ0946 240037 በቅድሚያ በትደውሉልኝ በምትፈልጉበት አካባቢና ቦታ ቀድማችሁ ማስያዝ የምትችሉት መሆኑን አስቀድሜ መናገር ፈልጋለሁኝ። ሱቆቹ ብዙ አማራጭ ነው ያላቸው። ወደ አስፋልት ፌስ የሚያደርጉ እዛው ውስጥ ላይ በብዙ አካፋይ የሆኑ ሱቆች ናቸው ያሉት። በቁጥርም በርከት ያሉ ናቸው፣ ግን ብዙ ፈላጊ ነው ያለው። ካሳንቺስ ሜን ሮዱ ላይ ነው የሚገኘው። ምናልባት በደንብ ለማታውቁት በደንብ ነግራችኋለሁኝ። የሚገኝበት ስፔሲፊክ ሜን ሮዱ ምናልባት ወደ ኡራኤል አደባባዩ 100 ኦር 150 ሜትር አካባቢ ነው ወደ ካሳንቺስ ሜን ሮዱን ይዞ በስተግራ በኩል የሚገኘው። ወደ ካሳንቺስ፣ ወደ መገናኛ፣ ወደ ሜክሲኮ፣ ወደ ቦሌ
መስቀለኛ መንገድ ላይ ነው የሚገኘው። ስለዚህ ለሱቅ ብትከራዩት በደንብ የምታተርፉበት የምትበለጽጉበት ኢንቨስት ብታደርጉ ምናልባት የሚከፍላችሁ አይነት የሱቅ ቦታ ነው ያለው። ቤቶችን ገብቼ ላሳያችሁ። አሁን የምገባው ወደ 2 ቤድሩም ነው። 2 ቤድሩም ይሄንን ይመስላል። እንደምትመለከቱት በጣም ሰፊ ነው። ደስ የሚል ዌልካም ነው ያለው። ሰፊ ሳሎን ነው ያለው። ሰፊ ዳይኒንግ እና ሊቪንግ ሩም ነው ያለው። ሁሉም ቤድሩሞቹ አስቀድም እንደነገርኳችሁ ሊቪንግ እና ዳይኒንግ ሰፋፊ ቦታ ይኖራቸዋል። ኪችን ይኖራቸዋል። ባዝሩም ለእያንዳንዱ ቤድሩም ይኖራል። 2 መኝታ ከሆነ 2 ባዝሩም ይኖራል። 3 ከሆነ 3 ባዝሩም ይኖራል። ስቶርና ላውንደር ይኖራል። ባልከኒ ይኖራቸዋል ማለት ነው። ስለዚህ ወደ ጧት ፀሐይ ነው የዞሩት እነዚህ አሁን የገባሁባቸው ቤቶች። እነዚህ ማለት እንደምትመለከቱት እንደዛ አይነት እይታ ነው ያላቸው። ከባልከኒ ሰፋፊ ባልከኒ ስላላቸው እይታቸው ወሳኝ ነው። ይሄንን የሚመስል አይነት እይታ ነው ያላቸው። በዛ ላይ ደግሞ የጧት ፀሐይ ናቸው። ስለዚህ እነዚህ ፓርክ ቪው እንላቸዋለን። እነዚህ ይሄ ፓርክ ፕሮጀክት የሚባለው ወደዛ የዞሩ ቤቶችን ማለት ነው። ሰፋፊ ባልከኒ ነው ያላቸው። የግንባታ ጥራትን በተመለከተ እንግዲህ የግንባታ ጥራት ባማኮን ኮንስትራክሽን ነው እየገነባው የሚገኘው። የራሱ ሲስተር ካምፓኒ ነው። የመንግስትና የግል ፕሮጀክቶችን ከዚህ በፊት በርከት ያሉ ቦታዎችን ወስዶ ያስረከባቸውን ሳይቶችን እንዳብነት ማመልከት ትችላላችሁ። እኒህ አሁን እየገባው የማሳያችሁ የነበሩት 142፣ 147፣ 153 ካሬ ባለ 2 መኝታዎች ናቸው። ባለ 3 መኝታም በተመሳሳይ ያሳያችኋለሁ፣ ገብቻ ያሳያችኋለሁ። ባልከኒያቸው በዚህ ደረጃ በጣም ሰፋፊ ናቸው። እነዚህ ቤድሩሞች ናቸው። ለመግዛት ሀሳብ ፍላጎት ካላችሁ ደውሉልኝ። ዛሬ ይሄንን ሳይት እንደዚህ ያሳዩአችሁ። በቀጣይ ሌላ ሪል ስቴት ይዤላችሁ እስከምመጣ ድረስ ሰላም።